አስተሳሰብ እና መጥፎ ስሜቶች እነሱን ማጽዳት ያስፈልጋል ማለት ነው። ይህንን ነው ያደረኩኝ ያለሁት። በመቀጠል ደግሞ ስለ ጤና ብቻ አይደለም። ሰው ጤናማ መሆን አለበት። ሰው ሀብታም መሆን አለበት። ሰው በሁሉም በኩል ህይወቱ የተሳካ መሆን አለበት። ስኬታማ መሆን አለበት ብዬ አምናለሁኝ። ይህንን ነገር ካደረግኩኝ በኋላ ቅድም ያልኳችሁ አብሮኝ ይሰሩ የነበሩ ግን በህይወታቸው ደስተኛ ያልሆኑ ሰዎች እንዲከተሉኝ ወይም እነሱንም ጭምር ከዛ ቦታ እንዲወጡ ምልክት መሆን ይችላለሁ ማለት ነው። ዩጋዴት ይህንን ነው ያደረግኩ ያለሁት ማለት ነው። የሰው ልጅ እዚች ምድር ላይ ሲኖር ጤናማ መሆን አለበት በመጀመሪያ ማለት ነው። ጤናማ መሆን አለበት ዘንድ በመቀጠል ሀብታም መሆን አለበት። ሁሉም ሰው ነው ያልኩ ያለሁት ሀብታም መሆን አለበት። በመቀጠል ስኬታማ መሆን አለበት። አሁን ይህንን 3 ነገር እያልኩኝ ያለሁት ለምንድን ነው? እኔ ጤና ላይ ነው በዋናነት መስራት አለብኝ ብዬ የማስቡ። አንድ ሰው ለምሳሌ በህይወት ሲኖር ማለት ነው በጣም ብዙ ችግሮች አሉ። ከችግሮች ውስጥ ግን አንዱ ችግር ጎላ ብሎ ስለሚታየን ለምሳሌ የጤና ችግር ያለበት ሰው የጤናን ችግር ከፈታ በኋላ ቅድም ላይ ተደብቆ የነበሩ ማለት አይታዩ የነበሩ ችግሮች የጤናው ችግር ሲፈታ ሌሎች ችግሮች መታየት ይጀምራሉ። የገንዘብ ችግር፣ የግንኙነት ችግር፣ ከሰዎች ጋር አለመግባባት፣ እነኚህ ችግሮች ደግሞ ወደ ላይ መውጣት ይጀምራሉ። ጤናችን ወደ ጤንነት ስንመለስ ሌሎቹ ደግሞ ወደ ላይ መታየት ይጀምራሉ እንደ ችግር ማለት ነው። እዚህ ምንድን ነው የምናደርገው? ሰውየው ትልቁ ችግሬ እያለ የነበረው የጤና ችግር ከሆነ ከጤናው ችግር ይድናል። ሌሎች ችግሮች እንዳይታዩት ራዕይ እንዲኖረው እናደርጋለን ማለት ነው። ራዕይ ሊኖረው ይገባል። ራዕይ ውስጥ ደግሞ ስለ ራሱ ሳይሆን ስለ ሌሎች ሰዎች ነው ማሰብ ያለበት ይሄ ሰውዬ ማለት ነው። የታመመው ሰውዬ የሌሎችን ሰዎች ህይወት የሚለውጥ ከሆነ ያ ሰው የሌሎችን ሰዎች ችግር የሚፈታ ከሆነ በእርግጥ እኮ በህይወቱ ብዙ ችግሮች ሊኖሩበት ይችላል ያ ሰውዬ ማለት ነው። ግን የራሱን ችግር ወደ ጎን አድርጎ የሌላን ሰው ችግር ለምሳሌ እኔ የ100 ሰው ችግሮችን መፍታት ብችል የ100 ሰዎች ኃይል የኔን ህይወት ከፍ ያደርጋል ማለት ነው። ስለዚህ እኔ ስለ ራሴ አይደለም መጨነቅ ያለብኝ ስለ ሌሎች ሰዎች ነው። ራዕይ ለዚህ ነው የሚያስፈልገው። ራዕይ በተፈጥሮ ስለ ሌሎች ሰዎች ነው እንጂ ስለ እኔ ወይም ስለ ግለሰብ አይደለም። ስለ ሀገር ወይም ስለ ዓለም ነው እንጂ ስለ ግለሰብ አይደለም። ብዙ ሰዎች እዚህ ነው ችግሩ ማለት ነው። የብዙ ሰዎች ስለ ራሳችን ነው የምናስበው እንጂ ስለ ሌሎች ሰዎች አይደለም። ትልቅ ለመሆን ከችግራችን ለመውጣት የሌሎችን ሰዎች ችግር ነው መቸገር ያለብን። አንዳንድ ምሳሌያዊ ንግግሮች አሉ ኢትዮጵያ ውስጥ። የኢትዮጵያ ምሳሌያዊ ንግግሮች ማለት የራሷን ትታ የሌላውን ታማስላል። ጨርሱት እናንተ። እኔ አይመቸኝም በነገራችን ላይ ብዙ የኢትዮጵያ አባባሎች አይመቹኝም። የራሴን እንትን ነው የነገርኳችሁ ያለሁት። ምንድነው ሰው የራሱን ችግር አይደለም ማለቴ አሁን አባባሉ መጀመሪያ አካባቢ የተጠቀሙ ሰዎች ለሌላ ነገር ተጠቅሞት ይሆናል። እኛ ግን ይሄን አባባል እየተጠቀምን የምንኖር ከሆነ ወደ ውድቀት ነው የሚመራን ማለት ነው። ምን ለማለት ነው? ሰው የራሱን ችግር ሳይሆን የሌሎችን ሰዎች ችግር ነው መፍታት ያለበት የራሱ እንዲፈታ ከፈለገ ማለት ነው። አንድ ሰው ከጤና ችግር ማለት ከህመሙ ከዳኔ ሌሎች ችግሮች በህይወቱ ወደ ላይ ስለሚመጡ ራዕይ እንዲኖረው ትኩረቱን ከችግር ወዴት የሆነን ነገር ወደ ማሳካት ወደ መሄድ ነው ትኩረት እንዲያደርግ የምናደርገው ማለት ነው። ዘንዋት ይሄ ሰው አሁን ይሄ ቅድም ታሞ የነበረው ከዳኔ በኋላ ችግሮቹን በሙሉ ወደ ጎን አድርጎ ራዕይ ካለው ወይም ህልሙን ወደ ማሳካት ሲሄድ ስለ ሌሎች ሰዎች ስለሆነ የሚያስበው የሌሎች ሰዎችን ችግር ሲፈታ የሱ ችግር ይፈታል። ምንድነው የሚመጣው? ወደሱ የሚመጣው በረከት ምንድነው? ሀብት ይመጣል። ሀብት ከሱ ውስጥ ነው ወደ ውጭ
ወጥቶ ወደ እሱ የሚመለሰው ማለት ነው። እኔ ማለት ወይም ያ ሰው አይዲያል ሰው ማለት ነው። ያ ሰው ቅድም ታሞ የነበረው አይምሯችሁ ሳሉትና ያ ሰው ከዳኔ በኋላ የሌሎችን ሰዎች ችግር በህልሙ ሲፈታ የሱ ህይወት በገንዘብም ያድጋል፣ ሀብታም ይሆናል። ሀብት ስል ደግሞ እዚች ጋር ገንዘብ ብቻ አይደለም እያልኩኝ ያለሁት። ሀብት ገንዘብ ብቻ አይደለም እኛ እንደምናስበው ማለት ነው። ሶ የሰውየው ሀብታም ይሆናል። ዘንዋት ሀብታም ብቻ አይደለም መሆን ያለበት ሰውየው ማለት ነው፣ ስኬታማ መሆን አለበት። ስኬት ስል ደግሞ ምን ማለት ነው? በሁሉም በኩል ማደግ ማለት ነው። ለምሳሌ ገንዘብ ኖሮት ጤና ኖሮት ከሰው ማይግባባ ከሆነ ወይም የሆነ ጉድለት ካለበት ስኬታማ ሰው አይደለም ይሄ ሰው። ጤናማ ሆኖ ገንዘብ ኖሮት ቤተሰብ ኖሮት ትዳሩ የፈረሰ ሰው ስኬታማ ሰው አይደለም። ይሄ ስኬታማ ሰው አይደለም። ሶ ምንድነው ማደግ በሁሉ ነገር ላይ መሆን አለበት፣ መገለጥ አለበት ማለት ነው። ገንዘብ ኖሮን ጤናማ ካልሆን ስኬት አይደለም ይሄ። ገንዘብም ጤናም ጥሩ ግንኙነትም ሁሉም ነገር የሞላበትን ነው፣ ሁሉም ነገር የሚያድግበትን ህይወት ነው ስኬታማ ብዬም ብለው ማለት ነው። ፐርሰናሊ ሶ አንድ ሰው ጤናማ መሆን አለበት፣ ከችግሩ መላቀቅ አለበት። መጀመሪያ ትልቅ ችግሬ ብሎ የሚያስበው ከዛ ችግር መውጣት አለበት በመጀመሪያ። ዘንዋት ሌሎች ችግሮች በህይወቱ ስለምታዩ ያንን ችግር እየፈታ ከሚኖር ራዕይ ወደ ማሳካት ትኩረቱን እንዲስብ ህልሙን መቅረጽ አለበት ያ ሰው ማለት ነው። ዘን ህልሙን በማሳከት ሂደት ውስጥ ሀብታም ይሆናል። ሀብት ስል ገንዘብ፣ ደስታ፣ ሰላም እነኚህ በረከቶች ይኖራሉ ማለት ነው። ከዓለም አይደለም የሚመጣው ከውስጡ ነው የሚወጣው ማለት ነው።